የስልካችሁ ጥሪ መጠለፍና ለመጠለፉን ምን ያክል እርግጠኛ ናችሁ? እኔ ጋር እንደምታዩት እንግዲህ ለረጅም ሰዓታቶች ስልክ በሚደወልልኝ ሰዓት ወደዚህኛው ስልክ ቁጥር ፎርዋርድ እየተደረገ ቆይቷል ማለት። የስልክ ጥሪ ፎርዋርድ መሆኑን የሚያሳይ አንዳችን ምልክት ስላላሳየ ይሄን ያክል ሰዓት እንግዲህ ስልኬ ወደ ሌላ ስልክ ቁጥር ፎርዋርድ ሆኖ ቆይቷል። ይሄንንም እናንተ እንዴት ቼክ እንደምታደርጉና እንዲሁም ኮል ፎርዋርድ ሆኖባችሁ ከሆነ እንዴት ዲሴብል እንደምታደርጉት ላሳያችሁ። በቅድሚያም እዚህ አካውንታችን ላይ ቪዲዮ ከለቀቅን ብዙ ጊዜያት ስለሆነን አካውንታችን ስለተመታ ፕሊስ ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ደግሞ 55 ኮፒ ሊንክ በማድረግ ለብዙ ሰው እንዲደርስ ማድረግ ትችላላችሁ ማለት ነው። ወደ ስልክ መደወያ አፕሊኬሽናችሁ ከገባችሁ በኋላ እዚች አካባቢ 3 ነጥብ በመንካት ወደ ስቲንጋችን እንሄዳለን። ከዛም ወደ ላይ ሸርተ ስታደርጉት እንግዲህ ሰፕሊመንታሪ ሰርቪስ ሜል አለ። እሱን ክሊክ ስታደርጉለት እንደምታዩት እዚህ ጋር ሁለተኛው ላይ ኮል ፎርዋርድ ሜል አለላችሁ። እሱን ክሊክ እናደርጋለን። ከዛም እንደምታዩት እንግዲህ ሁለት አማራጮችን ያመጣላችኋል። እዚህ ጋር ቮይስ ኮልስ ሚለው ጋር እሱን ክሊክ እናደርግለታለን ማለት ነው። እንደምታዩት እኔ ስልክ ላይ እንግዲህ ፎርዋርድ ዌን አንአንሰርድ ሚለው ጋር ኦን ሆኖ ወደዚህኛው ስልክ ቁጥር ፎርዋርድ ተደርጓል ማለት ነው። በማንኛውም ሰዓት እኔ ጋር ተደውሎ አንድ የተደውሎ ካላነሳሁት በሁለተኛ በሚደወልበት ሰዓት ላይ እንግዲህ ወደዚህኛው ስልክ ቁጥር ፎርዋርድ እንዲሆን ወይም ደግሞ እዚህኛው ስልክ ቁጥር ላይ እንዲጠራ ኦን ተደርጓል ማለት ነው። እናንተ ጋርም እንደዚህ ከሆነባችሁ እንግዲህ በመቀላሉ እዚህ ጋር ዲሴብል ማድረግ ትችላላችሁ። በዚህ መልኩ ቼክ በማድረግ ፎርዋርድ ተደርጎባችሁ ከነበረ በቀላሉ ዲሴብል ማድረግ ትችላላችሁ ማለት ነው። ይሄንንም ሲቲንግ ካጣችሁት ኮሜንት ላይ አሳውቁኝ፣ ቀጣይ ቪዲዮ ሰራላችኋለሁ። መግቢያው ላይ እንደነገርኳችሁ እዚህ አካውንታችን ላይ ቪዲዮ ከለቀቅን ብዙ ጊዜያቶች ስለቆየን ቪዲዮውን ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ 55 ኮፒ ሊንክ በማድረግ እንዲሁም ደግሞ ሪፖስት በማድረግ ለብዙ ሰው እንዲደርስ ማድረግ ትችላላችሁ ማለት ነው። ይመቻችሁ።